ሰላም ሰላም እንዴት ናችሁ? ሰላም ናችሁ ወይ? ዶክተር አሸናፊ ነኝ። እንግዲህ ዛሬም በሌላ ቪዲዮ መጥቻለሁ። ዛሬ ልናወራ ያሰብኩት ስለ እንቅርት ነው። እንቅርት በሽታ እንግዲህ በብዛት የሚገኝ ሀገራችን በብዛት የሚገኝ በሽታ ነው። እንግዲህ ስለሱ ትንሽ ግንዛቤ ለማስጨበጥ ነው። እና አሁን በዚህ ቪዲዮ እንቅርት ምንድነው የሚለው ነገር፣ ከዛ ደግሞ እንቅርትን ሊያመጣ የሚችሉ ነገሮችን በአጭሩ እናያለን። ከዛ ውጪ ደግሞ ምን አይነት ምልክት እንዳላቸው ምልክቶቹን በሰፊው እናያለን። ከዛ እንዴትስ ማከም ወይም ደግሞ ትሪት ማድረግ እንዳለብን በዚህ ቪዲዮ በትንሹ እናያለን ማለት ነው። እንግዲህ እንቅርት በጣም ትንሽዬ ብራብሮ የምትመስል አይነት እዚህ አንገታችን ላይ የምትገኝ ትንሽዬ ኦርጋን ናት። እንግዲህ ትንሽም ብትሆን በጣም ብዙ አይነት ጥቅም አላት። ሰውነታችን ቲ3 ቲ4 የሚባለው ሆርሞን በማመንጨት ይህ ሆርሞን እንግዲህ ለሰውነታችን በጣም ብዙ ጥቅም አለው። አንደኛ ለእድገት እና ሰውነታችን እንዲያድግ፣ ሰውነታችን ሙቀት እንዲያገኝ ብዙ አይነት ሚና አለው። ወር አበባ ማስተካከል፣ እንደዛውም ደግሞ ፋት፣ ካርቦሃይድሬት እና የተለያየ አይነት ፕሮቲን የምንወስደው ከምግብ የምናገኘውን ወደ ሰውነት እንዲሁም ወደ ለሰውነታችን በሚጠቅም ሁኔታ እንድንጠቀም የሚያደርግ በጣም ብዙ አይነት አድቫንቴጅ ወይም ደግሞ ጥቅም ነው ያለው። እና የመጀመሪያው ሲምፕል ጎይተር የሚባለው ምንም ሆርሞን የለውም፣ ግን ዝም ብሎ ማበጥ ብቻ ነው። ሲምፕል ጎይተር የሚባለው ሆርሞን የማያመነጭ ግን ዝም ብሎ ያደገ ማለት ነው። ከዛ ውጪ ደግሞ ሆርሞን የሚያመነጭ ወይም ደግሞ ቶክሲክ ጎይተር የሚባለው የቲ3 ቲ4 በብዛት በብዙ ሲመነጭ ብዙ አይነት ኢፌክት አለው ሰውነታችን ላይ። ከዛ በተረፈ ደግሞ ካንሰር አለ ማለት ነው። ካንሰር አለ። ስለዚህ አሁን ሲምፕል ጎይተር ወይም ደግሞ ዝም ብሎ ያበጠ ሆርሞን የማይመነጭ ጎይተር በብዛት በሀገራችን የሚገኝ፣ ምክንያቱም ደግሞ በአዮዲን እጥረት የሚመጣ ነው። ይሄ ሲምፕል ጎይተር የሚባለው በአዮዲን እጥረት የሚመጣ ጎይተር ነው ማለት ነው። ከዛ ውጪ ደግሞ አዮዲን እጥረት ብቻ ሳይሆን አንዳንዴ በተፈጥሮ ራሱ አሁን እድሜያችን ወደ ሚድል ኤጅ ወይም ደግሞ ከ15 እስከ 30 ባለው እድሜ ላይ በጣም እድገታችን የሚጨምርበት ታይም ስለሆነ በዛን ጊዜ ይሄ ነገር ሊመጣ ይችላል፣ የሲምፕል ጎይተር የሚባለው። እንደዛውም ደግሞ በእርግዝና ጊዜ ሊመጣ ይችላል፣ የሲምፕል ጎይተር ሊመጣ ይችላል። ሆርሞን የማያመነጩ ግን እንደዚሁ የሚያድግ ማለት ነው። እና እንደዛውም ደግሞ ጎይትሮጂ ሜዲኬሽን ወይም ደግሞ መድኃኒቶች ወይ ደግሞ ምግብ አለ። ስፔሻሊ ካቤጅ ብዙ ጊዜ ማዘውተር አሁን ለዚህ ለእንቅርት በሽታ ያጋልጣል ማለት ነው። ካቤጅ እንደዛውም ደግሞ በብዛት አዮዲን መጠቀም። አዮዲን አሁን ለምሳሌ ይጠቅማል አይደለ? ጎይተር እንዳይመጣ ይጠቅማል። ግን በብዛት አዮዲን ከተወሰደ ራሱ ጎይተር ሊመጣ ይችላል ማለት ነው፣ የሲምፕል ጎይተር የሚባለው። ከዛ በተረፈ ደግሞ ቤተሰብ ውስጥ ወይም ደግሞ በጄኔቲክስ ሊመጣ ይችላል። ኦፕሬሽን መስራት እንችላለን ወይ ለሚለው ነገር፣ ኦፕሬሽን መስራት ይቻላል። ግን ከዛ በፊት በአልትራሳውንድ ወይም ደግሞ በኮምፒውተር ለተወሰነ ጊዜ ፎሎ ይደረጋል። አልትራሳውንዱ ላይ የምናየው ነገሮች አለ። እሱ ፊውቸር እሱን ነገር ከተገኘ ኦፕሬሽን ሊደረግ ይችላል። ከዛ ውጪ ደግሞ በጣም ትልቅ ሆኖ ምግብ የሚያልፍበት እና አየር የሚያልፍበትን ቱቦ ጫን በማድረግ ሌላ ችግር የሚያመጣ ከሆነ ኦፕሬሽን መስራት እንችላለን። ከዛ ውጪ ደግሞ በፍጥነት የሚያድግ ቶሎ አሁን ዊዝን ሾርት ፒሪድ ኦፍ ታይም በአጭር ጊዜ ውስጥ በጣም ትልቅ የሚያድግ ከሆነ ይሄ ኦፕሬሽን ያስፈልጋል። ከዛ ውጪ ደግሞ ሌሎች ኤፍኤንኤስ የሚባለው
በመርፌ ከዚህ ወስደን ሂስቶሎጂ ላይ የምናየው ፓቶሎጂ ሂስቶሎጂ ላይ የምናየው ነገር አለ። ፓፒላሪ ማይክሮፎሊክል የሚባለው ፊቸሮች አለ። እንደዚህ አይነት ነገሮች ካለ ኦፕሬሽን መስራት እንችላለን። ከዛ ውጪ በአልትራሳውንድ ፎሎ እያደረግ ቼክ ማድረግ ነው እንጂ ለሁሉም ወይም ደግሞ ለኮስሜቲክስ ለምሳሌ በጣም ያንግ የሆነች ፊሜል ላይ ዲስፊገር አድርጎ ፊቷን የሚያበላሽ ከሆነ እንደዚህ አይነት ነገርም ካለ ኦፕሬሽን መስራት እንችላለን። ይሄ ነው። ይሄ ምን ሲሆን ነው? ሲምፕል ጎይተር ወይም ደግሞ ሆርሞን የሌለው ዝም ብሎ የሚያድግ ስለሱ ነው እያወራን ያለነው። ከዛ ውጪ ቶክሲክ ጎይተር የሚባለው ሆርሞን የሚያመነጭ ቲ3 ቲ4 የሚባለው ሆርሞኖችን ሲመነጭ እንግዲህ በጣም የተለያየ አይነት ምልክቶች ሰውነታችን ላይ ያመጣል። ይሄ ከዛኛው ይሄ መጥፎ ነው ማለት ነው። እና ሆርሞን ሲበዛ እንግዲህ ሰውነታችን ላይ በጣም የተለያየ አይነት ኢፌክት ይኖረዋል። እንግዲህ ይህንን ሊያመጣ የሚችለው ቲ3 ቲ4ን የሚያመነጭ በጣም በብዛት ከተመነጨ እንግዲህ መዓት የተለያየ አይነት ኢፌክት አለው። አንደኛ በጣም ከፍተኛ የሆነ ድካም ይኖራል። ድካሙ በጣም ከፍተኛ የሆነ ነው። ፕላስ ደግሞ ክብደት መቀነስ ይኖራል። እንደዛውም ደግሞ ወር አበባ መዛባት ሊኖር ይችላል። ልብ ምታችን በፍጥነት ሊመታ ይችላል። ጭንቀት ስትረስ ሊመጣብን ይችላል። በቃ መንቀጥቀጥ እንድንደነግጥ ሰው ልባችን ሊመታ ይችላል። እና እንደዚህ አይነት ነገር ሊመጣብን ይችላል። እንደዛውም ደግሞ ትሪመር እንደዚህ መንቀጥቀጥ የእጅ መንቀጥቀጥ ሊኖር ይችላል። ብርድ ወይም ቅዝቃዜ አለመቻል ምንም ብርድ ወይም ደግሞ ከፍተኛ የሆነ ሙቀት አለመቻል ሁለቱንም አለመቻል ምልክቶቹ ነው ማለት ነው። እና ሰውነታችን በጣም ይሞቃል። ሙቅና ሞይስት ማለት በጣም ላብ እጃችን ላይ ምናምን ሊበዛ ይችላል። እንደዛ አይነት የደነገጠ አይነት ሰው ምልክቶች ሊኖር ይችላል ማለት ነው። እና እንግዲህ ይሄ ነው ህክምናው። እንግዲህ እንደዚህ አይነት ፊቸር ወይም ደግሞ ምልክቶች ካለ በመድኃኒት መጀመሪያ እነኚህ አይነት ምልክቶችን መቀነስ ነው ያለብን። መድኃኒቶች አለ መድኃኒት እናስጀምርና እንቀንሳለን ማለት ነው። እንግዲህ ይሄ ምልክቶች በሁለት ሳምንት ውስጥ ይጠፋል ተብሎ ይታሰባል። ከዛ ውጪ ደግሞ ይሄ ሆርሞን የሚቀንስበት ጊዜ ከ6 ሳምንት ጀምሮ እስከ ለረጅም ጊዜ ሊሆን ይችላል። ሆርሞን ጊዜ ሊፈጅ ይችላል። ሆርሞኑ ግን ምልክቶቹ በሁለት ሳምንት ውስጥ መድኃኒት ጀምሮ ሊጠፋ ይችላል። ከዛ ውጪ እንደዚህ አይነት ያው ይሄ ቶክሲክ የሆነ ወይም ደግሞ ሆርሞን የሚያመነጭ ጎይተር እንግዲህ ይሄ ሆርሞኑ ከተስተካከለ በኋላ ኦፕሬሽን ማድረግ ይቻላል ማለት ነው። ኦፕሬሽን ማድረግ ይቻላል። ቻናሉን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። እንግዲህ ለሌሎች ሰዎችም በደንብ ሼር አድርጉ ፕሊዝ ሼር አድርጉ። ገና ነው ገና ምንም በቃ 50 ቤት ውስጥ ነውና በደንብ እስኪ ሰብስክራይብ ይደረግ። ያው 1000 ካልገባን 1 አመት ከሞላ ሊዘጋ ይችላል ማለት ነው። እና እንግዲህ በተለያየ አይነት ነገር ሊመጣ ስለሚችል ወደፊት ብዙ አይነት ስራ እሰራለሁ